ታሪካችን ሲጀምር ሉክ ተብሎ የሚጠራ አንድ ወንድ ልጅ እንደገና በተማሪዎች እየተደበደበ ነው። አንድ ቡድን ተማሪዎች ይከቡታል፣ እናም በጭካኔ ወደ ሎከሩ ይገፈትሩታል። ፊቱን በብረቱ በር ይመታል። ለእርዳታ ዙሪያውን ይመለከታል፣ ነገር ግን ማንም አይረዳውም። እውነተኛ ጓደኞች ስለሌሉት የሚከላከልለትም ማንም አልነበረም። ሉክ ይህን ግፍ በየቀኑ ሊታገስ ይገደዳል። ከዚያ ቀን በኋላ የሉክ ታላቅ ወንድም ዴቪድ በፊቱ ላይ ያሉ ቁስሎች ያስተውላል። ዴቪድ የሚፈጠረውን ነገር ሲያውቅ ሉክን ማን እንደዚህ እንደሚያስጨንቁትና እንደሚመቱት እንዲያሳየው ይጠይቀዋል። ሉክም በየቀኑ ሲያስጨንቁት የነበሩ አንድ ቡድን ተማሪዎችን ይነግረዋል። ዴቪድ እነሱን ትምህርት ለማስተማር ይወስናል። ከሉክ ጋር ባጠገቡ ሆኖ እነዚያን ተማሪዎች ይከተላል። እናም ወደ አንድ ቅርብ የሚገኝ መጠጥ ቤት ይሄዳሉ። ዴቪድ አስተናጋጁን ጠርቶ በብዙ ቺሊ በርበሬ የተሞላ ፉየርቦል ኮክቴል ያዛል። ከዚያም ለእያንዳንዱ ጉልበተኞች ቡድን መጠጥ ያዝላቸዋል። ዴቪድ እነሱ የተናደዱ እንደሆነ ይገነዘባል። አንዱ ጉልበተኛ በንዴት ይቀርበውና አልፈልግም፣ አንተ ጠጣው ይላል። መጠጡንም ይዞ በዴቪድ ፊት ላይ ይደፋዋል። ዴቪድ ግን ይስቃል። እናም ያንኑ መጠጥ መልሶ የልጁ ፊት ላይ ይደፋዋል። ከዚያ በኋላ እያንዳንዱን ጉልበተኞች ይደበድባቸዋል። ከዚያም ዴቪድ ለመጠጥ ቤቱ ባለቤት የተፈጠረውን ጉዳት ለመክፈል በቂ ገንዘብ ይሰጥና ከሉክ ጋር ይወጣል። ዴቪድ ሉክን ራሱን እንዲከላከልና ማንም ሲያስጨንቀው እንዲቃወም ያበረታተዋል። ነገር ግን ማንም የማያውቀው ነገር አለ። ዴቪድ በእውነቱ የሉክ ወንድም አይደለም። እውነቱ እንዲህ ነው። በፒተርሰን ቤተሰብ ስፔንሰር፣ ሚስቱ ሎራ እና ሁለቱ ልጆቻቸው ሉክ እና አና በአፍጋኒስታን ጦርነት ውስጥ የሞተው ታላቅ ልጃቸው ካሌብን ካጡ በኋላ በከባድ ሐዘን ውስጥ ናቸው። አንድ ቀን ስፔንሰር እና ሉክ ከቤት ከወጡ በኋላ ሎራ በሐዘን ውስጥ እያለች በዚያ ጊዜ አንድ ጸጥተኛና የተረጋጋ ሰው በቤታቸው በር ላይ ይመጣል። ሰውየው ራሱን ዴቪድ ኮሊንስ ብሎ ያስተዋውቃቸዋል። የቀድሞ የአሜሪካ ጦር ሰርጀንት መሆኑን ይናገርና በአፍጋኒስታን እያለ የካሌብ ቅርብ ጓደኛ እንደነበር ይነግራቸዋል። ሎራ ዴቪድን ሞቅ አድርጋ ትቀበለዋለች። ሲወያዩ ዴቪድ ለምን እንደመጣ ይነግራታል። ካሌብ ከመሞቱ በፊት ዴቪድ ቤተሰቡን እንዲጎበኝና እወዳችኋለሁ እና በሕይወቴ ውስጥ እናንተ ስላለችኝ እኮራለሁ ብሎ መልእክቱን እንዲያደርስለት ጠይቆት እንደነበረ ይነግራቸዋል። ይህን መልእክት ስትሰማ ሎራ በእንባ ትሞላለች። ከዚያም ዴቪድን እስከሚፈልግበት ጊዜ ድረስ በቤታቸው እንዲቆይ ትጋብዘዋለች። በራት ጊዜ ስፔንሰር በስራው ያጋጠሙትን ችግሮች ይናገራል። ዴቪድ ይሰማና ምክር ይሰጣቸዋል። ስፔንሰር ከእርሱ ጋር ይላመዳል። ነገር ግን አና ዴቪድ የተናገረውን ታሪክ በሙሉ አላመነችው። ከጥቂት ቀናት በኋላ አና እና ዴቪድ ወደ ሃሎን ፓርቲ ይሄዳሉ። በዚያ አና ዴቪድን ለወንድ ጓደኛዋ ዚክ እና ለጓደኞቻቸው ክሪስተን እና ክሬግ ታስተዋውቃቸዋለች። ዴቪድ ከሰዎቹ ጋር በፍጥነት ይላመዳል። ሁሉም ይወዱታል። ነገር ግን በፓርቲው መካከል የክሪስተን የቀድሞ ወንድ ጓደኛ ሳይጋበዝ ይገባል። ሰክሮና ተናዶም ነው እና ትኩረቷንም ይወስደዋል። እርሱ ጮክ ይላል እናም ፓርቲውን ይበጠብጠዋል። ዴቪድ ወዲያውኑ ይገባና ያን ሰው ይጋፈጠዋል። በፍጥነት ያሸንፈውና እንዲወጣ ያደርገዋል። ይህን ሁሉ ያዩ ሰዎች ይደነቃሉ። ክሪስተን በተለይ በጣም ተነካች። በኋላ ክሪስተን ዴቪድን ወደ አንድ ጎን ተወስደውና ሁለቱም ብቻቸውን ያወራሉ። ከዚያ በኋላ ዴቪድ ወደ ፓርቲ ይመለስና ከክሬግ ጋር ወሬ ይጀምራሉ። ዴቪድ በድንገት ክሬግን የት ጦር መሳሪያ መግዛት እንደሚችል እንደሚያውቅ ይጠይቀዋል። ክሬግ ተገርሞ ለምን እንደሚፈልገው ይጠይቀዋል። ዴቪድ በቀላል ፈገግታ እኔ ወታደር ነኝ፣ ወታደሮችም ጦር መሳሪያን ይወዳሉ ብሎ ይነግረዋል። ቀጠሮ ካዘጋጁ በኋላ ዴቪድ እና አና ከፓርቲው ይወጡና ወደ ቤት ይመለሳሉ። በመኪና ጉዞ ላይ ያሉ አና አየሩን ለማሳለፍ ትሞክራለች። ለዴቪድ የሙዚቃ ኮምፒሌሽን ሲዲ እንደምትሰራለት ትነግረዋለች። የራሷንም የምትወዳቸውን ዘፈኖች የያዘ ስብስብ ትሰጠዋለች። ዴቪድ ፈገግ ይልና ይህን ሀሳብ ያደንቃል። ነገር ግን በሚቀጥለው ቀን አና አስጨናቂ ነገር ታስታውሳለች። እያለፈች ሳለ ዴቪድ በስልክ ሲነጋገር ትሰማዋለች። ሌላ ፊት የሚል ቃል ሲናገር ትሰማለች። እያንዳንዱ ነገር በሚስጥር ያዘጋጀ እንደሆነ ይሰማታል። ይህ በቤታቸው ያለ እንግዳ ሰው ሊያደርገው የሚገባ ነገር አይመስልም። አና መጀመሪያ ምንም አትናገርም፣ ነገር ግን ውስጧ ያለ ጥርጣሬ በጣም ይጨምራል። ዴቪድ በእርግጥ እንደሚናገረው አስተዋይ ወታደር ነውን ወይስ በውስጡ የተደበቀ አደገኛ ነገር አለ የሚል ጥያቄ ራሷን መጠየቅ ትጀምራለች። አና በጥርጣሬ ሞልታ ስለ ዴቪድ ያለፈውን ታሪክ ለመፈለግ ወሰነች። በአሁኑ ጊዜ በቤተሰቧ ቤት ውስጥ
የሚኖረው ዴቪድ ኮሊንስ ስለሚባል ሰው መረጃ መፈለግ ትጀምራለች። መረጃ የምታደርገውም ዴቪድ እንደሰራ የተናገረበትን የጦር ሰፈር ማግኘት ነው። መጀመሪያ የምታደርገው ዴቪድ እንደሰራ የተናገረበትን የጦር ሰፈር ማግኘት ነው። ማንነቱን እንዲያረጋግጡላት ትፈልጋለች። የተመለሰላት መልስ አስጨናቂ ነው። የጦር ባለስልጣናቶች ስለ ዴቪድ ኮሊንስ ምርመራ እንደሚጀምሩና እውነቱን በኋላ እንደሚያሳውቋት ይነግሯታል። ብዙ ሳይቆይ ጥያቄ የኬፒጄ ተብሎ የሚጠራ የግል መከላከያ ኩባንያ ድረስ ይደርሳል። ይህ ኩባንያ ሜጀር ካርቨር ይመራል። ያገኙት መረጃ ካስደነገጣቸው በኋላ ካርቨር ወዲያውኑ አንድ የልዩ ኃይል ቡድን ያዘጋጅና ወደ ፒተርሰን ቤተሰብ ቤት ይጓዛል። በዚህ ጊዜ ዴቪድ ክሬግ ያስተዋወቀውን የጦር መሳሪያ ሻጭ ለመገናኘት ወደ አንድ ሩቅ ቦታ ይደርሳሉ። ስብሰባው በባዶና ጸጥ ባለ ቦታ ይካሄዳል። ሻጩ ከመኪና ጀርባ አጠገብ ቆሞ ብዙ አይነት የጦር መሳሪያዎችን አውጥቶ ያሳየዋል። ሽጉጦች፣ ጠመንጃዎች እና የጦር ደረጃ መሳሪያዎች። ሻጩ መጀመሪያ ገንዘቡን እንዲሰጠው ይጠይቃል። ዴቪድ በረጋ ሁኔታ ወደፊት ይመጣል። ገንዘቡን ይሰጣልና ሁሉንም የጦር መሳሪያዎችን እፈልጋለሁ ይላል። ሻጩ ይህን እንደ ቀልድ በመመልከት ይስቃል። ተጨማሪ ገንዘብ ስጠኝ፣ ሁሉንም ትወስዳለህ ይለዋል። ነገር ግን ዴቪድ አይስማማም። በከባድ ድምፅ አይ እገድልህና ሁሉንም ወስደዋለሁ ይላል። ክሬግ እና ሻጩ በጣም ይደነግጣሉ። ለጥቂት ጊዜ ጸጥታ ይሆናል። ከዚያ ሻጩ ወደ ሽጉጥ እጁን ዘረጋና ይደቅንበታል። ነገር ግን ዴቪድ ፈጣን ነውና ቀድሟቸው ነበር። መሳሪያውን ይይዝና በቅርብ ርቀት ይተኩሳል። ሻጩ ወዲያውኑ ይወድቅና ይሞታል። ክሬግ ይፈራል። የሆነውን ነገር ሲያውቅ በፍርሃት ይሸሻል። ነገር ግን ዴቪድ አያቆምም። ሽጉጡን ያነሳና ክሬግን ከጀርባ ይተኩስበታል። ክሬግ መሬት ላይ ይወድቃል። በሌላ በኩል አንድ የኬፒጄ ኦፊሰርን ለአና ይደውላላትና አስደንጋጭ እውነት ይነግራታል። እውነተኛ ዴቪድ ኮሊንስ ከዚህ ቀደም እንደሞተ ይናገራል። ከቤተሰቧ ጋር የሚኖረው ሰው የሌላ ሰው መስሎ እንደመጣ ይነግራታል። አና ይህን ስትሰማ ትደነግጣለች። የእርሱን እውነተኛ ማንነትና ዓላማ ለማወቅ ትፈልጋለች። ከዚያ በኋላ አና ቤተሰቧን ታስጠነቅቃለች እና ላገኘችው ሁሉ ትነግራቸዋለች። ነገር ግን ዴቪድ በጣፋጭ ቃላቱ ሎራንና ስፔንሰርን ያሳምናቸዋል። እንዲሁም የወታደር መታወቂያ ሐር ሰንሰለቱን ያሳያቸዋል። እነሱ አና የምትናገረውን ነገር አያምኑ። ለእነሱ ዴቪድ አሁንም እንደ ታማኝ ሰው ይመስላል፣ ልክ እንደ ልጃቸው ካሌብ። አና ግን ጥርጣሬዋን ለማረጋገጥ እቅድ ታዘጋጃለች። በሚስጥር የዴቪድን ስልክ ትወስዳለች እና የቅርብ ጊዜ ጥሪ ታሪኩን ፎቶ ታነሳለች። የተደወሉት የስልክ ቁጥሮች ዝርዝር ይህ ማን እንደሚገናኝ ሊገልጥ ይችላል ብላ ታስባለች። ብዙ ሳይቆይ አና ከወንድ ጓደኛዋ ዚክ ድንገተኛ ስልክ ጥሪ ትቀበላለች። ድምፁም የሚንቀጠቀጥ ነው። ክሬግ እንደተገደለ ይነግራታል። ከዚያም የግድያው መሳሪያ በመኪና ውስጥ ተቀምጦ እርሱን እንደ ወንጀለኛ እንዳስቆጠረ ይነግራታል። አና ይህን ስትሰማ ይበልጥ ትጠራጠራለች። ክሬግን የገደለው ዴቪድ መሆኑን ታምናለች። በሚቀጥለው ቀን አና ታናሽ ወንድሟን ሉክን ትጠይቀዋለች። የዴቪድን ስልክ በሚስጥር እንዲመለከትና የደወለበትን ቁጥር እንዲያገኝ ከዚያ መረጃ ጋር ወደ ፖሊስ መሄድ ትፈልጋለች። ነገር ግን ሉክ ይህንን ነገር ለዴቪድ ይነግረዋል። አና በሚስጥር እንደምታስመረምረው ይነግረዋል። ይህ ጊዜ ዴቪድ በጣም ይቆጣል። ቀጥሎ ዴቪድ ከሎራ ጋር ልብስ ሲያጥብ ይታያል። ምንም ነገር እንዳልተፈጠረ ያስመስላል። ፍርሃት ወይም ጭንቀት ምንም ምልክት አላሳየችው። ስራውን ካጠናቀቀ በኋላ የቀሩትን ልብሶች ለማምጣት ወደ ቤት ይገባል። ግን እርሱ ከገባ ከጥቂት ጊዜ በኋላ ሜጀር ካርቨር ከልዩ ኃይል ቡድኑ ጋር ወደ ፒተርሰን ቤት ይደርሳል። ወዲያውኑ ሎራን ዴቪድን የት እንዳለ ይጠይቃሉ። ሎራ አደጋውን ታታቅ ዴቪድ በቤቱ ውስጥ እንዳለ ትናገራለች። ግን ዴቪድ የሚመጣው ነገር አስቀድሞ ያውቃል። በረጋ ሁኔታ ለማነጋገር ይዘጋጃል። መጀመሪያ ለማጥቃት ይዘጋጃል። በዴቪድ እና በካርቨር የልዩ ኃይል ቡድን መካከል ከባድ ግጭት ይፈጠራል። ካርቨር ሎራን ከችግሩ ለመጠበቅ ይሞክራል። ነገር ግን ሎራ በፍርሃት ወደ ቤት ውስጥ ትሮጣለች። በተኩስ ጊዜ ዴቪድ እግሩ ላይ በጥይት ይመታል። ተጎድቶም ሳለ ይህ አያስቆሙም። ቁስሉን በፍጥነት አጥብቆ ያስራል። ከዚያ አንድ በአንድ ልዩ ኃይል ቡድኑን አባላት ይገላል። ሜጀር ካርቨር ብቻ ይቀራል። በቤት ውስጥ ዴቪድ በኩሽና ውስጥ የተሸሸገችው ሎራ ያገኛታል። እሷ በፍርሃት ትሞላለችና መልስ ትፈልጋለች። ሰዎች ለምን እንደሚፈልጉትና እሱ ማን እንደሆነ ትጠይቀዋለች። ነገር ግን ዴቪድ አይመልስም። ሚስጥሩ ተገልጧል እና ድርጊቱ መቀጠል አያስፈልገውም። ወዲያውኑ የኩሽና ቢላ ይይዝና በጸጥታ ሎራን ይወጋትና ይገላታል። ከዚያ ዴቪድ ቢላውን ይጠርጋል እናም ይወጣል። ከኋላው ሞትና ጥያቄዎች ብቻ ይቀራሉ። በመንገድ ላይ ሲነዳ ዴቪድ ወደ ቤት የሚመለሰውን የስፔንሰር መኪና ያያል። ወዲያውኑ መኪናውን ወደ እርሱ ያዞረውና በቀጥታ ይገጨዋል። ከዚያም ዴቪድ ከመኪናው ይወጣና ውስጡን ይመለከታል።
ስፔንሰር ከግጭቱ እንደተረፈ ያያል። ዴቪድ ወዲያውኑ ሽጉጡን ያወጣና ይተኩስበታል። ስፔንሰር ግን ወዲያውኑ ይሞታል። ካርቨር ግን እንደገና ይከተለዋል። ከአደጋው በኋላ የዴቪድ መኪና ባዶ ተገኝቷል። እርሱ የት እንዳለ አይታወቅም። ካርቨር የስፔንሰርን አስክሬን ካገኘ በኋላ አደጋውን ተገንዝቦ ከመንገድ ላይ ከሚያልፍ ሰው መኪና ይወስዳል። ዴቪድ ከማግኘቱ በፊት አናን እና ሉክን ለማዳን ይሞክራል። አናን ወደ ምግብ ቤት ይወስዳታል። እርሷ የምትሰራበት ቦታ በዚያ እውነቱን ይነግራታል። ወላጆቿ በዴቪድ እንደተገደሉ ይነግራታል። እንዲሁም ዴቪድ የተለመደ ወታደር እንዳልሆነ ይነግራታል። እርሱ የወታደሮችን ኃይል የሚበዘብዝና የሚያወድም ሚስጥራዊ የጦር ሙከራ ፕሮጀክት አባል እንደነበርና ይህም እነሱን የበለጠ ጠንካራ፣ ፈጣንና በጣም ችሎታ ያላቸው አድርጓቸዋል። እስኪል ሊሆኑ ነገር ግን ይህ ፕሮግራም ራሱን ያልተረጋጋ አድርጎታል እና ማንነቱን የሚያውቅ ማንኛውንም ሰው ለመግደል የተዘጋጀ አመፀኛ ስርዓት አለበት። ማቆም ይፈልግ እንኳን ማቆም አይችልም ነበር። ወላጆቿ መሞታቸውን በመስማት እጅግ የተጎዳችው አና ታናሽ ወንድሟ ሉክን ትደውልለታለች። እርሱም ለትምህርት ቤቱ የሃሎዊን ዝግጅት እየተዘጋጀ ነበር። አናና ካርቨር ከሄዱ ብዙ ሳይቆይ ዴቪድ ወደ ሬስቶራንት ይመጣል። አና የት እንዳለች ክሪስተንን ይጠይቃታል። ተጠራጥራ ስለነበረ ክሪስተን መናገር አትፈልግም። ስለዚህ ዴቪድ ይገላትና ሬስቶራንቱን በግሬንድ ይፈነደዋል። ከዚያም በኋላ ዴቪድ ሉክን ለመግደል ቆርጦ ወደ ትምህርት ቤት ይሄዳል። ነገር ግን አናና ካርቨር ቀድሞ ይደርሱና በፍርሃት ቤተ ዝግጅት ውስጥ ሲፈልጉት በመጨረሻ ሉክን ያገኙታል። አና በደስታ ወንድሟን ታቅፈዋለች። ግን በድንገት መብራቶቹ ይጠፋሉ። ሙዚቃ መጫወት ይጀምራል። የሚሰማው የዴቪድ ድምፅን ነው። ከድምፅ ስርዓቱ የሚወጣው እርሱ አና ለእርሱ ያዘጋጀችውን የሙዚቃ ሲዲ ተጠቅሟል። ዴቪድ በመውጫ መንገዶች ውስጥ እያደነ ይከታተላቸዋል። የሉክን አስተማሪ ፈጥኖ ይገለውና ካርቨር ጋር በቀጥታ እንዲዋጋ ያስገድደዋል። ምንም እንኳን ከፍተኛ ማዕረግ ቢኖረውም ካርቨር ዴቪድን ማቆም አይችሉም። ዴቪድም ይበልጠውና ይገለዋል። በዚህም ጊዜ አናና ሉክ ወደ መውጫ ይደርሳሉ። ነገር ግን በሰንሰለት ተዘግተው ያገኙታል። አና ዴቪድ እሷን እንደምትጋፈጠውና ሉክን እንዲደበቅ ትነግረዋለች። ሉክ መቀበል አልፈለገም። ነገር ግን አና ዴቪድ ወላጆቻቸውን እንደገደለ ስትነግረው በእጁ ቢላ ይዞ ራሱን ለመጠበቅ በእርግጥ ይቀበላል። ዴቪድ ብዙ ሳይቆይ አናን ይገጥማታል። አና በካርቨር ጠመንጃ ተጠቅማ ትተኩስበታለች። ነገር ግን ዴቪድ እንደገና ሊያጠቃት ይሞክራል። እግሯንም ይወጋትና ሊያንቃትም ይሞክራል። ሉክ ለእህቱ በጣም ፈርቶ ይዘልና ዴቪድን 2 ጊዜ በቢላ ይወገዋል። እህቱን ያድናል። ዴቪድ በመቆጣት ፋንታ እንደተደሰተ ይመስል ፊቱ ፈገግ ያደርግና ሉክን ትክክል አድርገሃል ይለዋል። እጁን ከፍ አድርጎ ያመሰግነውና ይወድቃል። ፖሊሶች፣ አምቡላንስ ሰራተኞችና እሳት አጥፊዎች ብዙ ሳይቆዩ ወደ ትምህርት ቤቱ ይደርሳሉ። አናና ሉክ ተጎድተው ቢሆኑም በህይወት ይወጣሉ። በአምቡላንሱ ሲቀመጡ እሳት አጥፊዎች 2 አስክሬኖች ብቻ እንደተገኙ ይናገራሉ። ነገር ግን አና ከሰራተኞች መካከል አንድ አስደንጋጭ ነገር ታያለች። ከእሳት አጥፊዎች አንዱ ወደ እነሱ እየተመላለሰ ነው። ወደ እሷ ሲመለስ ግን ያ ሰው ዴቪድ እንደሆነ ትመለከታለች። ተለዋዋጭ ልብስ ለብሶ በህይወት ነውና ከቦታው በስውር እየሸሸ መሆኑ ስትረዳ እያሳየ ፊልሙ ያበቃል።